ስሜ እስኬል ዳዊት ይባላል። 17 ዓመቴ ነው። 7ኛ ክፍል ነኝ። የምማረው አርጎ አሜሶ መደበኛ ትምህርት ቤት ነው። የመጣነው ከሀዋሳ ዙሪያ ውራንቻ የሚባል ሰፈር ነው። ወደፊት የሚሆን የምፈልገው ጋዜጠኛ ነው። ጋዜጠኛ ሆኜ የተሻለ ሀገሬን እንዲያስጠራ እግዚአብሔር ይረዳኛል። ድሮ ከዚህ በፊት ያመኝ ነበረ። ኳስ ምናምን ሲጫወት ቶሎ ያደክመኝ ነበረ። መጀመሪያ መነሻ ሲነሳ ልጆች ጋራ ትምህርት ቤት ይሄዳሉ። ጓደኞች ጥሌ ይሄዳሉ፣ እሱ ይቀመጣሉ። የኛ ትምህርት ቤት መሄድ አይቻልኩም። አይ ይደክማል፣ በዛ ልቦ አካባቢ በጣም ድካም ይሰማል ብሎ እየነገረ ከዛ ምክንያት ነው ሐኪም ቤት የገባው። 2016 እንቁጣጣሽ ላይ ነበረ። ከዛ ማታ አካባቢ ሆዴን አመመኝ በጣም። ከዛ ጤና ጣቢያ ወሰደኝ፣ መድኃኒት ሰጠኝ። ከዛ መድኃኒቱ ከተሰጠ በኋላ ህመሙ አልተወኝም ነበረ። ከዛ አነስተኛ ሆስፒታል ነበረ ቱላ የሚባል፣ እዛ ሙሉ ራጅ ተነሳው። ከዛ የልብ ህመም እንዳለብኝ ተነገረ። ከዛ ወደ ሪፈራል ሆስፒታል ተላከ። እዛ 7 ቀን ተኛው። ከዛ ክትትል እያደረኩ መድኃኒትም እየወሰድኩ አሁን እዚህ በእኛ ደረጃ ያለው ነገር ጨርሰናል፣ ወደ አዲስ አበባ እንልካለን ብለው ከዛ ላኩ። ልጅነቴ ላይ ቶንሲል ነገር የጎሮሮ ላይ የመጣው ቅርብ እየጀመረ ከዛ ሻይ ምናምን ጀንጅቤልና ሽንኩርት ምን እየቀላቀላችሁ እየወሰደው ነው መጀመሪያ ያለፈው። ከዛ በኋላ ያው ከተተለው በኋላ 1 አመት 4 ወር ሬፈራል ከቆየው በኋላ ወደ አዲስ አበባ ላከው። ዶክተር ፈቀደ ጋር ተገናኘው። ዶክተር እኔ 1 አመት ያው 4 ወር ነው ሀዋሳ ቆየው፣ አቅም የላችሁም፣ ብር የላችሁም፣ እንዴት ይችላል ብሎ ሲጠየቅ ግር የለም ብር ከሌለ በእርዳታ በኩል ይረዳል፣ አይዞ ችግር የለም ይድናሉ ብሎ ዶክተር ምክር ከሰጠ ያው እርዳታ በኩል 773,000 ከፈለ። ከከፈለው በኋላ ጠራ መጣና አሁን ከዛ ነው ወደዚህ ገባው። አልፈራውም፣ እግዚአብሔር ይመስገን። ድኜ ከዚህ በጥሩ ሁኔታ እንደሚወጣ ተስፋ አደርጋለሁ። እስከዛ የሚሰማኝ ስሜት የለኝ። ተሽለውኝ ካስ ምናምን ተጫውቼ ትምህርት ቤት ጓደኞቼ ጋር ሄጄ ከእነሱ ጋር እኩል እንዲሆን እግዚአብሔር እንደሚረዳኝ ካሱንም እንደሚጀምር ተስፋ አደርጋለሁ። ከግራ ሳይድ የተዘጋው የልብ በር ስላለ ሌፍት ኤትሪየሙ እንደምታዩት በጣም ጃያንት ነው። ይሄ ሁሉ በሽታ የመጣው በምን ምክንያት ነው? በሪውማቲክ ሃርት ዲዚዝ ሲምፕሊ ሊታከም በአንቲባዮቲክ ሊታከም የሚችል የሪውማቲክ ሃርት ዲዚዝ ከቶንሲል ጋር ተያይዞ የሚመጣ የልብ በር በሽታ ነው። ይህንን በሽታ ሙሉ ለሙሉ መከላከል ይቻላል 100%። እዚህ ደረጃ ላይፍ ሴቪንግ ሰርጀሪ እስከሚያስፈልግ ደረጃ ላይ መድረስ ያልነበረበት ጉዳይ ነው። አሁን ስኬል ወደ ሰርጀሪ እየገባ ነው። ማይትራል ቫልቭን እንቀይራለን፣ ትራይከስፒድ ቫልቭን እንጠግናለን። እንግዲህ ዊ ዊሽ ሂም ጉድ ላክ ኦል ዘ ቤስት። አሁን ወደ ሰርጀሪያችን እንሄዳለን። ከሰርጀሪ በኋላ ደግሞ እንገናኛለን። አሁን የተሰማው ደስታ ነው። እኔም ደስተኛ ነው፣ ልጁም ደስተኛ ነው። እግዚአብሔር ይመስገን ደህና ደረጃ ነው አለው። ከዚህ በኋላ አሁን ልጆች እኩል ይሆናሉ፣ ትምህርት ይቀጥላሉ፣ ይማራሉ። ትምህርት ከጨረሰው በኋላ ጋዜጠኛ ሆኖ የሀገር ስም ያስወጣለው እና ከዛ እኔም ደስተኛ ይሆናል። አሁን በጥሩ ሁኔታ ላይ ነው ያለሁት፣ እግዚአብሔር ይመስገን። እማራለሁ፣ በጣም ደህና ነኝ። ከጓደኞቼ ጋር እኩል ነው የምሆነው። እንደ ድሮም ኳስ ይጫወታለሁ። አሁን ልዩነቱ የሚሰማኝ ስቀመጥ የማያፍነኝም፣ ስተኛ የማያፍነኝ።
እንደ ልቤ እየተቀሳቀስኩ ነው። በጣም ደስ ብሎኛል። አሁን ደህና ነኝ።